ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ በዛሬው ቪዲዮ ላይ የቲቪ 2027 3 አዳዲስ ለውጦችን የምነግራችሁና እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ ዲቪ 2027 ዘንድሮ ይጀመራል። ይህንንም በማወቅ 3 ነገሮችን ለውጥ አድርጓል። እንግዲህ ከዚህ ቀደም እንደምታውቁት ዲቪ ለመሙላት ኖርማል ለሞላልን ሰው ወይም ደግሞ ለኢንተርኔት ቤቱ ብቻ ነበር የምንከፍለው። አሁን ግን አንድ ሰው ዲቪ ለመሙላት $1 ክፍያ መክፈል አለበት ማለት ነው። ስለዚህ ይሄ ደግሞ እንግዲህ አክሰሱ ላላቸው ሰዎች አድቫንቴጅ ይሰጣል ብዬ አስባለሁ። ምክንያቱም ቢያንስ ከ100 ሰዎች ውስጥ 10 ሰዎች አይሆኑም ቢያንስ ያንን ክፍያ መክፈል የሚችሉ። ምክንያቱም $1 አጥተው ሳይሆን ያንን $1 የሚከፍሉት በማስተር ካርድ ስለሆነ ማስተር ካርድ ቢያንስ ከ100 ሰዎች ውስጥ እዚህ አፍሪካ ሀገራት ኢትዮጵያ ምናምን ባሉ ሀገራት ላይ ቢያንስ ከ100 ሰው 10 ሰው ቢኖረው ነው። ስለዚህ ያ ደግሞ የዲቪ የሚሞላውን ቁጥር ያሳንሰዋል። የዲቪ የሚሞላው ሰዎች ቁጥር ባነሰ ቁጥር ደግሞ የኛ እድል እየሰፋ ይመጣል ማለት ነው። እና ዘንድሮ ግዴታ እድሉን ካገኛችሁ እንድትሞሉ በዛው እመክራችኋለሁ። የመጀመሪያው እንግዲህ ዲቪ 2027 ከቀየራቸው ነገሮች አንዱ $1 ክፍያ በአሁኑ አመት አዲስ ለውጥ አሻሽሏል ማለት ነው። እንግዲህ ማስተር ካርድ እንዴትም ብላችሁ ያላችሁ ሰዎች ዲቪ 2027ን መሙላት ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። በሌላ አዲስ እና ጠቃሚ ቪዲዮ እስከምንገናኝ ይመቻችሁ።